ጓደኛው ነኝ። እሺ ማሚን ፈልጌ ነበረ። ይኸውልሽ እየሰማሽ ነው? አዎ ማሚን አገናኘኝ። ሀቢባ ነኝ። ኧረ እኔ አውቄሻለሁኝ። እኔ የምነግርሽ ነገር ስላለኝ ነው። እሺ እንትና መኪያ ራሷን ስታ ወድቃ አብራት የምትሰራውን ልጅ ስልክ ቁጥር ፈልጌ ነበረ። እሱን ተይው። እኔ እውነታውን ነገር እነግርሻለሁ። ማለት አሁን ላይቭ ላይ እያየናት እኮ ነው የወደቀችው። ወንድሜ ቪዲዮ አብርታ ነበር። ላይቭ ላይ እያየናት እሱን እኔም እያየሁሽ ነው። እሱን ተይው። እኔ እውነታውን ነገር እንገርሽ። እሺ እኛ የእነሱ ጠባይ አዲስ አይደለንም። አሁን እሱ ልጇን ማየት ነው አይደል የምፈልገው? አዎ ልጇን ማየት ከሆነ ደግሞ አሁን ልጁ ነይ ቶሎ ብሏት ቤት ብትመጣ እሷ የምትፈልገው 100% ዝት ከመጣች በኋላ እሪ ብላ እሱን አደጋ ላይ ለመጣ ነው የምፈልገው። እኛ ልጅቱን ስለምናውቃት ማለት ነው። ከዚህ ቀደም ቤት ወንድ ይዛ መታ ልጁን ከቤት እንትን እንዲል አስደረገዋለኝ። ቤት ያሉ ሰዎች ጋር አጣቁረዋለኝ። እሺ ገባሽ? አሁን ደግሞ ያለበት ቤት 2 ጊዜ ነገር አደጋ ፈጥማበታለች። ስለዚህ አሁን ደግሞ 3ኛ አሁን አንተና አሳያት ብንለው በእጅ አይልም። ችግር የለውም አያሳያት። ብቻ ነው አሁን የእሷን ደህንነት ማወቅ ስለምፈልግ ወይ የመዳሟን ስልክ ይስጠኝ ወይ አብራት የምትሰራ ኢትዮጵያዊ ሰሚራ የምትባላለች የእሷን ስልክ ይስጠኝ። እኔ ጀስት ደህንነቷን ብቻ ነው ማወቅ የምፈልገው። አሁን ስለ ልጁም ስለማየቷ ሳይሆን ራሷን የሳተችው እዚህ ላይቭ ላይ ነው። ከፎቅ ላይ ራሷን ልትጥል ስትል ሰሚራ ናት ጎትታ ወደ እንትን ያዳነቻት፣ ከመውደቅ ያዳነቻት። ስለዚህ የራሷን ስለሳተች እቺ ልጅ ስለማዳጊያ ነው ጣፍ። እሺ ላረጋግጥ። ስለማዳጊያ ነው። ይሄ ውሸት ነው። ቦታ ላይ እየሰራኝ ነው። እሺ ላረጋግጥ። ለምሳሌ እኔ ጥፋተኝነት ይሰማኛል ስለተጫንኳት። ዝም በይ ብዬ ስላላስወራኋትኝ ሚውት አርጊ እያልኩ 10 ስለተቆጣኋትኝ ያለ ጥፋቷ ይቅርታ ጠይቂ አንቺ ነሽ ጥፋተኛ ብዬ ስለተጫንኳትኝ ተጸጽቻለሁ። ገባት? ሜቢ እቺ ልጅ ራሷን የሆነ ነገር አርጋ ከሆነ እኔ ህሊናዬ ይጸጽተኛል። ስለዚህ ደህንነቷን ብቻ ሰላም መሆኗን ማረጋገጥ ስለምፈልግ አብራት የምትሰራዋን ስልክ ወይም የመዳሟን ስልክ ስጠኝ። ለምን እሷ ራሷን ስታወድቃለች ስልክ እያነሳች አይደለም ስደውል። ገባህ? እኔ ከወቀሳ ከህሊና ወቀሳ ነፃ መሆን ስለምፈልግ ነው። ጀስት ከሰላም መሆኗን ካረጋገጥኩ በኋላ አለቀ። በቃ አያገባኝም ከዛ በኋላ። ልንገርሽ ሀቢባ፣ አውቆ የተደበቀ ሰው ቢጠሩት አይሰማም የሚባል አባባል አለ። ልዩቱ ጠባ ነው። አሁን አንቺ ብትደውይ ምንም ብትይም እኛ ብንደውልላት ምንም ብትል ልታነሳልሽ አትችልም። አንዴ አውቃ ነው ይሄንን ነገር እየሰራች ያለች እኮ። እሺ መዳምየው ካላነሳች መዳሟ ይሄ ሊይዝሽ ይችላል እኮ። መዳምየውስ ለምሳሌ መዳምየው ልታነሳልኝ ይችላል። የመዳምየው ስልክ አለኝ ብሏል ቅድም ማሜ ላይቭ ላይ። ስለዚህ የመዳምየውን ስልክ ስጠኝ። እኔ ከጸጸት መዳን እፈልጋለሁ። ነገ ሞታለች ለአስክሬኗ አዋጡ የሚባል ነገር መስማት አልፈልግም። ጀስት ልጅቷን ደውዬ ሰላምነቷን ካረጋገጥ በኋላ አይመለከተኝም። ከዛ በኋላ